ለምሳሌ አሜሪካ ምን አላትና ነው እኛን በአሜሪካ እንጀራ የለም ሽሮ በለው ሽሮ የለም እኛ ላይ ጫና መፍጠር የምችለው ምንም የላት ነው ተቦለኝስ ቢቢዲ ከመተ ተቦለኝስ እንተያ ኤያ በከርና ጋር ነው ይቆስ ጌታ አትርፎኛል አሜን አሰ አይ ማላዴቲ ተሎቶ ሰልጋ አይነባ ኮር ከታ ሰብስክራይብ ወትሪ ናንተ ላይክ ወትሪ ሄዘንተ ኮሜንት ጻፍሪ እንተ ጓደኛስ ቤተሰብ ዲያቤቲኮ ሼር ወትሪ ከፊተ እና ወይገን ኮይረና አሜሪካ ለምሳሌ ጀነራል ቤት ያኮ ትንሽ ቢታ ኢትዮጵያ አሜሪካ ባሰን ታይሩ ጋር ገነገ ስለዚህ አሜሪካ ነው ከናሽን የቲዲ ገሚዶ አይብስ ሀጋ ቪዲዮ ተሳተ በዘ እሺ የሆነ ቪዲዮ ነበረ ኤሌክሽን ቪዲዮ ያከበሰና እንተና በጣም ምንጨዘረ የሆነ ኢትዮጵያዊ ቢታኔ የሆነ መድረክ የመትራገኝ ሀሴ በጣም ያስቃል ያዝናናል ይገባ ስለዚህ እሱን ምን ያለ አሜሪካ አኔጋሲዮስ ጋር በሀገራችን ላይ የምታደርገውን ነገር ማቆም ካልቻለች የፈለገውን እርምጃ መውሰድ እንችላለን ማለት ነው። በተለይ ኢትዮጵያኖች የትም እና የትም የሚኖሩት አሁን ለምሳሌ አሜሪካ ምን አላትና ነው እኛ ላይ ጫና መፍጠር የምችለው ምንም የላት። እኔ የዛሬ 10 ዓመት አካባቢ አሜሪካ ነገር ሄጄ ነበር። አሜሪካ ነገር ሄጄ አንድ ቀን ከዲሲ ወጥቼ ምግብ እንኳን የለም። በአሜሪካ እንጀራ የለም፣ ሽሮ በለው ሽሮ የለም። እኔ በእውነት ነው ብላችሁ እንደዚህ አይነት ለማያውቅ ሰው ማይክ መሰጠት የለበትም። እንደዚህ አይነት መድረክ መሰጠት የለበትም። አሜሪካ ነገር ሄጄ ሽሮ የለም፣ አሜሪካ ነገር ዶሮ የለም። ምን አይነት እኔ ይህ ትልልቅ ሚዲያዎች እንግዲህ እንደነ ቲቪ እንደነ አማራ ቲቪ ምናምን ያሉበት ሚዲያዎች ላይ እንግዲህ እንደዚህ አይነት ነገር እስኪት ይሁን ቀልድ ይሁን እኔ ማወቅ አልቻልኩም። አሜሪካ ምንም የላትም። ኢትዮጵያ ማስፈራራት አትችልም። ኢትዮጵያ አሜሪካ ላይ እርምጃዎችን መውሰድ ትችላለች። ሌላ ደብር ደግሞ ዲሲ የሚባለው ቦታ ላይ መጀመሪያ የሰፈረው ደሳለኝ የሚባል ኢትዮጵያዊ ነበርና ስለዚህ ዲሲ ደስታችን ነች የሚል ነገር ነበር ክሌም ትልቅ ባካችሁ በእግዚአብሔር ሰዎች ናቸው ላይክ አዝ ኔሽን እንደ ሀገር የሚያሰድቡን በቃ ምንም እኔ መች እንደተሰጠ ይሄ መግለጫ አላውቅም። መች እንደተሰጠ ማን እንደሆነ ሰው አላውቅም። በምን ጉዳይ እንደተሰጠ አላውቅም። ብቻ ግን በጣም ያሳፍራል። አሳተ እንደ ኢኮኖሚ አይኬስ ጊዮጋስኪ እናያለን። በጣም ገረም ያባይዘ ሰው ከአሜሪካ ጋር ሲዋጋ ራሱን ሊያጠፋ ወስኗል ማለት ነው። ባይዘ ይህንን ነው የምደመደመው እኔ ለመሰላችሁ አሜሪካን እኛ ዝም ብለን እንኳ አይደለም የምትፈራው። ባይዘ አሁን ለምሳሌ ኢራንና አሜሪካን ብታወዳድሩ ማለት ነው አሜሪካ ዝም ብሎ ሰፈር ውስጥ ያለ ገጠራማ ከተማዋ የተሻለ ጂዲፒ አለው ከኢራን ሙሉ ሀገሪቷ ካላት። የአሜሪካ ትናንሽ ከተሞች ከኢራን ጂዲፒ ይበልጣሉ። ይህ የአሜሪካ ስቴት የሆነችው ካሊፎርኒያ ነች። ክልሏ የአሜሪካ የሆነች ቦታ ላይ ያለችው ክልሏ ነች ካሊፎርኒያ። አፍሪካ 54 ምናምን ሀገራትና ራሽያ አንድ ላይ ሆነው እንደሚወዳደሩ ታውቃላችሁ። ራሽያንና አፍሪካን ለብቻ በጥፍ ነው የምትበልጣቸው። በጥፍ ታምናላችሁ? ይሄን ተውት። አሜሪካ በሚሊተሪዋ ብቻ የምታወጣው ብር ከ172 ሀገራት ከኢኮኖሚ ይበልጣል። ከኢኮኖሚያቸው ከጂዲፒያቸው ይበልጣል። አሜሪካ ለሚሊተሪው ብቻ የምታወጣው ከ172 ዓለም ላይ ካሉ ሀገራት ይበልጣል። ሌላ ደግሞ እዚህ ጋር የምታዩቸው ሀገራት እንዳለ ቻይና፣ ራሽያ፣ አውሮፓ ስላችሁ ሙሉ አውሮፓ፣ እንግሊዝ፣ ፈረንሳይ፣ ጀርመን፣ ስዊዘርላንድ፣ ፖላንድ እንዳለ ተሰብስበው አፍሪካ 54ቱም የአፍሪካ ሀገራት፣ ቱርክ፣ ኢራን እና ኖርዝ ኮሪያ ተደምረው ለሚሊተሪያቸው የሚያወጡት ወጪ ተደምሮ አሜሪካ ጋር እኩል አይደለም። አሜሪካ ትበልጣለች። እስቲ ህንድን ብንጨምሩላቸው እኩል ለመሆን ይጠቃቃሉ። ገና እኩልም አይሆንም። አሁን ደግሞ ቀጣይ ዓመት አሜሪካ 1.5 ትሪሊየን ዶላር አደርጋለሁ ብሏል ትራምፕ። ይታያችሁ እንግዲህ ምን ማለት ነው? ከዚች ሀገር ጋር የምትዋጉት እናንተ አንድ አይምሮ ጤነኛ የሆነ መሪ እንዴት ነው ከአሜሪካ ጋር ሊዋጋ ፈቃዱን የሚገፋፋው አሜሪካን ጭራሽ? እስቲ ንገሩ። ኢጎን ለማስታገስ እኔ መሪ ነኝ ኢጎን ለመሙላት ካልሆነ በስተቀር ይሄ ታዲያ አያስፈራም ወገን? እና እኔ እንዴት አልፍራ? እንዴት አይፍራ? ጤነኛ ሰው እንዴ ከዚች ሀገር ከዚች ኢምፓየር ጋር እንዴት ትጋፋለህ ወንድሜ? እንዴት ትጋፋለህ? እኔ እኮ ዝም ብዬ ከፍቅር ምናምን ይመስላችኋል? እውነት ነው። እኔ ብዙ ኢምፓየሮችን እወዳለሁ። አሜሪካም አንዷ ኢምፓየር ስለሆነች አድናቂዋ ነኝ። አሜሪካ እንዴት እንደተነሳች ምናምን በጣም ነው የምወደው ታሪኳን፣ መሪዎቿ በጣም ወዳቸው መሪዎች አሏት። ልክ ኦቶማን እንደምወደው ሮምን እንደምወደው። ነገር ግን እኔ አሜሪካን አፍቅሬ አይደለም ወይ እንትን ብዬ አይደለም። ጋይስ እንድትረዱ የሚፈልገው ነገር በቃ ከፍራቻ የመጣ ነው። አንድ ጤነኛ አይምሮ ያለው ሰው ከአሜሪካ ጋር ልጋጭ ብሎ አይነሳም ነው የኔ ፖይንት። አውቆ ኢጎን ወይ ደግሞ የውስጥ አይሳለ ችግር ሲኖር እሱን ለመደበቅ ካልሆነ በስተቀር
Bicha keehippe garames malaales yoga egeeka alame bollan asat indiya ኢኮኖሚያ ሀኖታም አሜሪካ አንደኛ ዲሽን ቻይና ሁለተኛ ጊዮ ሀኖታ ግዶን ቻይና ረጋቲን አፑን ወደ ላፉን ቢታይ በኮ ወገገ በጣም ሀያለ ግደረ ላፉን ቢተቱራ አፍሪካ መላው አፍሪካ ረጋቲን ኢትዮጵያ ማለት አሜሪካ ኢኮኖሚ ጋር ከነጊው ሳቲያ በጣም ያሳዝናል። በይዞ ራሱን የቻለ ሀጉር ነው። በቃ ሀጉር ገልበ ከባደስ ብቻ በጣም ከባደስ ኢትዮጵያ እጆቹን ወደ እግዚአብሔር ታነሳለች እንጂ ወደ አሜሪካ ሲጀመር ያን ድረቀት ሶም ፌስ ያን ላሚጎ ቻምፒየንስ ያን ጎጊዮ ሲቢታ ጠቅላይ ሚኒስትር ማለት ያባ ሲቢታ አይሴዛባ ቢሪ ያፈ ወይቅሪ እፊ አሜሪካን ቀችው በተ ህቢታ ከው ወይቅ እፊሪ በቢታን ቀችው እስኪያስቡ በጣም ከባድ ሀያል ግትት ሀያል ይዱ በጣም ሀያል ናት። እና ያ ማለት ኤራፍ ተያዘ ሲያዛ በጦሶ ኑናሻ ናንጋ ትራምፕ ያቃስ ያቆይ ሃይታወቅ ተናኪ ማለት እኔን ነው የሚዩ ያው ተቦለኝስ ቢቢዲ ከመተ ተቦለኝስ እንተጃ ኤያ በከርና ጋር ተናው ይቆስ ጌታ አትርፎኛል። አሜን። ሰብስክራይብ ወጥ ሼር ላይክ ወጥ ካንተ ባቀዱሳይስ ቀጣይ ሀራ ቪዲዮ ያው በጣም የተሻለ መንገድ በተሻለ አቀራረብ በተሻለ ሁኔታ ይዤ እመጣለሁ። አያኑ ሁኔታዎች ስላልተመቹኝ ነው እንደዚህ ዝም ብዬ ውትረስን ጮቀደን ነው እንትን ቪዲዮ ትሬድ ሲሆን ባክ ወዘነ ፈዶሳይስ ቪዲዮ እስከመጨረሻ በኤዳ ጌታ ወዳችኋለሁ። ቴንክ ዩ ቻው።